ሰላም የአመሊሳ ፋሚሊ የዩቲዩብ ቻናል ተከታታዮች እንደምን አላችሁልኝ? ቤቱን ሰብስክራይብ በማድረግ ላይክ በማድረግ ኮሜንት በመስጠት ሼር በማድረግ የምትተባበሩና አብሮ ለማደግ የምትጥሩ ሁላችሁንም በፈጣሪ ስም በጣም ነው የማመሰግነው፣ በቻናላችንም ስም ማለት ነው። ስለዚህ አሁን የማሳያችሁ ዛሬ ላይቭ እንዴት ይከለክለናል 50 ሰብስክራይብ ገብተን 60 70 100 ሰብስክራይብ እያለን ዩቲዩብ ቻናላችን ያን ሁሉ ሰብስክራይብ ሰብስበን ነገር ግን ላይቭ መግባት አልቻልንም የምትሉ ቤተሰቦች አላችሁና በቀላሉና በቀጥታ ይችን ሴቲንግ ላሳያችሁና ይሄን ካስተካከላችሁ ዩቲዩብ ላይቭ መግባት በጣም ሲምፕል መሆኑን ላበስራችሁ ወዳለሁ ማለት ነው። በመጀመሪያ የምትገቡት ምንድነው ሴቲንግ ላይ ነው። ሴቲንግ የሚለው ጋር ትገባላችሁ። ሴቲንግ ብላችሁ እዚህ ጋር በመጻፍ ሴቲንግ የሚለውን ስትነኩ እንደዚህ ይመጣላችኋል። ከዛ ስክሮል ታደርጉታላችሁ። ስቴፕ 1 ሴቲንግ ነው የምትነኩት። ስቴፕ 2 ላይ ስትመጡ እዚህ ጋር ስትመጡ አያችሁት አፕ የሚል አለ። ይቅርታ እንግዲህ ሪከርደሯ ተበላሽታብኛለች እና አፕ የሚል አለ። አፕስ ይላል እዚህ ጋር እንደምታዩት ይሄው አፕስ የሚል አለ። አፕስ የሚለውን አፕሊኬሽኖች ተሰባስበው ያሉበትን ቦታ ማለት ነው የምንገባው። ከዛ በኋላ አፕ ከገባን በኋላ ዩቲዩብ የሚል ነው የምንፈልገው። ስቴፕ 1 ምንድነው ብያችኋለሁኝ ሴቲንግ መንካት ነው። ስቴፕ 2 ላይ አፕ የሚለው ጋር እንገባለን። አፕስ የሚለው ጋር እንገባለን ስቴፕ 2። ስቴፕ 3 ዩቲዩብ የሚለውን እንፈልጋለን ከነዚህ አፕሊኬሽኖች መካከል ማለት ነው። አሁን ይሄ ስቴፕ 3 ነው። ስቴፕ 3 እዚህ ጋር እንደምታዩት ዩቲዩብ የሚል እስኪመጣ ድረስ እንፈልጋለን። ዩቲዩብ የሚል እንፈልጋለን። ከፈለግን ደግሞ ሌላ አማራጭ አለ እዚሁ ላይ። ዩቲዩብ የሚለው ከጠፋባችሁ እዚች ጋር ሰርች ማድረጊያዋ ላይ ከላይ ዩቲዩብ ብላችሁ ትጽፋላችሁ እዛው ላይ። ይሄው እዚህ ጋር ዩቲዩብ የሚለው መጣልን ማለት ነው። ዩቲዩብ የሚለው መጥቶልናል። አሁን እዚህ ጋር መረዳት ያለብን ወሳኝ ጉዳይ ምንድነው? እዚህ ጋር ኖቲፊኬሽን የሚላለ የመጀመሪያውን ኦን ማድረግ አለባችሁ። እንደኔ እንደምታዩት ሁሉም ኦን ነው እንዳለ በቃ። ዳውንሎድ ኖቲፊኬሽን ብትሉ ሰብስክሪፕሽን፣ ሞባይል ሰርች ምናምን እያንዳንዷ ላይቭ ስትሪም እያንዳንዷ ኦን ናት በቃ የኔ። ስለዚህ ዩቲዩባችን እዚህ ጋር ኖቲፊኬሽኑን ኦን አድርጌያለሁኝ። ከዛ ፐርሚሽን ነው አሁን ትልቁ ችግር። አሁን የሚያስቸግራችሁ እናንተ ምንድነው ላይቭ እንድትገቡ የሚከለክላችሁ እንዳትገቡ እዚህ ጋር ፐርሚሽን የምትላለች ከኖቲፊኬሽን ቀጥላ። ከዛ ይሄ ፐርሚሽን ካሜራ የሚለውን ኦን ማድረግ አለብን። ይኸው አላው ኦንሊ ዋይል ዩዚንግ ዘ አፕ የሚለውን ማብራት አለብን። የእናንተ ግን እዚህ ጋር ነው ያለው ከታች አያችሁት፣ እዚህ ጋር ደኒ የሚለው ጋር ነው ያለው። ስለዚህ አላው ማድረግ አለባችሁ የመጀመሪያውን። ከዛ ከላይ ባክ የምትለዋን እንነካለን። ከዛ ከካሜራ በታች ሎኬሽን የሚላለ ሎኬሽን እንነካለን። እዚህ ጋር ሎኬሽኑንም አለው ማድረግ አለብን ከላይ። አሁንም ይችን አይከን በመንካት ባክ እንላለን። ማይክሮፎን የሚላለ እንደምታዩት እዚህ ጋር ማይክሮፎን የሚለውንም ኦን እናደርጋለን። ከዛ በኋላ ወደ ታች እንወርዳለን። ስቶሬጅ የሚላለ ስቶሬጅ የሚለውንም ኦን እናደርጋለን ከላይ። አለው ማድረግ ነው። አለው ማለት መፍቀድ ማለት ነው። ፍቀድ፣ ስራ እንዲሰራ ፍቀድለት ማለት ነው። ስለዚህ ከዚህ ደግሞ ኮንታክት የሚላለ ኮንታክቱንም አለው እናደርገዋለን። ቢሆን መልካም ነው። ፎን የሚለውንም አለው እናደርገዋለን። ፎን አክሰስ እንደዚህ ካረግን በኋላ እዚህ ጋር እንመጣና ተመልሰን ባክ እያልን እንመጣና ወገኖቼ እናንተ ውድ የዩቲዩብ ቻናል ተከታታዮች እዚህ ጋር ትመጡና ዩቲዩብ የሚለውን አፕሊኬሽን ትከፍታላችሁ ማለት ነው። ዩቲዩብ የሚለውን ከከፈታችሁ በኋላ እንደዚህ የምታዩት ሾርት ነው ቀድሞ የሚመጣው። እንደዚህ ካደረጋችሁ በኋላ የመደመር ምልክት ማለት ነው። እንደምታዩት አሁን ዩቲዩብ ላይ ነው ገብቻለሁ። እዚህ ጋር የፕላስ ምልክቷን እንጫናታለን ማለት ነው። ፕላሱን ስነካው ማይክሮፎን ኦኬ ተመለስ እያለ ነው። ሪከርድ እያደረኩኝ ስለሆነ ያው አይፈቀድም እንደዛ። Another app is now using the microphone, there may be no sound in this recording እያለ ነው። ይሄንን ከነካን በኋላ በቀጥታ ላይቭ የምትለዋን እዚሽ ጋር ነክተን ሾርት ከሚለው ቀጥሎ ላይቭ የሚል አለ። ላይቭ የሚለውን ነክተን ተምኔል አስተካክለን እያንዳንዱን ነገር ሴታፓችንን ካስተካከልን በኋላ ላይቭ መግባት እንችላለን ማለት ነው። ይፈቀዳል ማለት ነው። ስለዚህ ጥያቄ ካላችሁ ማንኛውንም ስለ ዩቲዩብ ቻናል ማንኛውንም ጥያቄ መጠየቅ ትችላላችሁ። ቤተሰቦቼ በውስጥ ብትጽፉልኝ፣ ቴሌግራም ላይ ብትጽፉልኝ፣ ኮሜንት ላይ ብታስቀምጡልኝ ማንኛውንም ስለ ዩቲዩብ ቻናል የምትፈልጉትን ግራ የሚያጋባችሁ ግር ያላችሁ ነገር ካለ እየጠየቃችሁኝ እኔ መልስ የምሰጣችሁ ይሆናል ማለት ነው። ስለዚህ ለነበረን ጊዜ በጣም ነው የማመሰግነው። ክብሩን ሁሉ ያድላችሁ ፈጣሪ። ስኬታማ ዩቲዩበር ትሆኑ ዘንድ ምኞቴ ነው። ወዳችኋለሁ። እስከ መጨረሻ ተከታትላችሁ ኮሜንት በማስቀመጥ
አብረን እንስራ ያላችሁ አስቀምጡልኝ። ጥያቄዎቻችሁን ደግሞ አስቀምጡ። እናመሰግናለን ማለት ነው። ቴንክ ዩ ሶ